ሰላም ውድ የግሪን ናይን ተማሪዎች እንደምን ቆያችሁ? በዛሬው ዕለት የምናየው ዩኒት 5 ሁማን ሄልዝ ኒውትሪሽን ኤንድ ዲዚዝ የሚለውን ዩኒት ይሆናል ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም ለቻናሉ ቤተሰብ ከሆናችሁ ደግሞ ቪዲዮን ላይክ በማድረግ ጀምሮ እስከ ቪዲዮ መጨረሻ አብራችሁን ቆዩ። እሺ ሁሉ ጊዜ ስለ ኒውትሪሽን እና ኒውትረንትስ ስናወራ ምን መቅረት የለበትም? ፉድ መቅረት የለበትም። ምክንያቱም ቤዝድ የሚያደርጉት ፉድን ነው ወይም ፉድ ማለት ናቸው ማለት ከፉድ ጋር ምን ያላቸው ናቸው? ሪሌሽንሺፕ ያላቸው ናቸው። ስለዚህ ፉድ ማለት ምንድነው ወደሚለው ያው እናውቀዋለን በአማርኛ ትርጉም ከዚህ በፊትም ባሉት ፕራይመሪ ስኩል ላይ ባሉት ግሬዶች ተምረነዋል። ግን ወደ እንግሊዘኛው ሲመጣ is any beneficial substance that is eaten or drank ምንድነው? ፉድ የምንለው ማንኛውም beneficial substance ነው ወይም ጥቅም ያለው ሰብስታንስ ነው። ምንድን that is eaten or drank ሊበላ ወይም ሊጠጣ የሚችል ሊበላ ብቻ አይደለም። only እንዳትሳሳቱ only eaten ብቻ ሲል false ነው የሚሆነው። ምንም ሊጠጣም የሚችል ነገር ነው። ምን ምግብ ማለት ነው። food is any beneficial substance that is eaten or drank ካልን the important of food in living things ደግሞ ምንድነው ነው? ሊበላ ወይም ሊጠጣ የሚችል ነገር ነው ካልን ጥቅሙ ደግሞ ምንድነው ነው? የመጀመሪያው for growth ነው። የመጀመሪያው for growth ለምናችን ለእድገታችን ያስፈልጋል። ሁለተኛው replacement of damaged tissue ወይም የዳሜጅ የሆኑ ቲሾችን እነዚህ የተጎዱ ወይም የጠፉ ቲሾችን ምን ለማለት ሪፕሌስመንት ለመመለስ እነዛን ያስችላል ማለት ነው። ምን ፉድ ማለት ነው። ሶስተኛው ፕሮቴክት ፍሮም ዲዚዝ ከተለያዩ በሽታዎች ምን ይለናል ማለት ነው? ይጠብቀናል ወይም ከተለያዩ በሽታዎች ይከላከልልናል። ማን ፉድ። አራተኛውና የመጨረሻው ፕሮቫይድ ኢነርጂ ፕሮቫይድ ምን ኢነርጂ ያቀርብልናል ማለት ነው። ፉድን ጨርሰን መጣን። አሁን ደግሞ ወደ ምን እንገባለን? ወደ ኒውትሪሽን ወደሚለው እንገባለን። ኒውትሪሽን is the process of taking in food and converting into energy and other vital nutrients ይህም ማለት ምን ማለት ነው? ኒውትሪሽን is the process ምንድነው? በቃ መጀመሪያ ምንድነው የሚለው ነው። is ምንድነው? a process ነው። ምን ማድረግ taking food ያን ምግብ መመገብ ወይም መብላት ሊሆን ይችላል ወይም ኮንሱም ማድረግ ከዛ ምን ኮንቨርቲንግ ኢንቱ ኢነርጂ ወደ ምን መቀየር ወደ ኢነርጂ እና ወደ ምን ወደ አዘር ቫይታል ኒውትረንትስ ወይም ጠቀሜታ ወዳላቸው ኒውትረንትስ ማለት ነው። ለመሆኑ ግን ኢነርጂ እና ኒውትረንትስ ማለት ምን ማለት ነው ወደሚለው እንግባ። ኢነርጂ obtained from food ኢነርጂን የምናገኘው ከምንድን ነው? ከፉድ ነው። is important for different activities of the body በሰውነታችን ውስጥ ላሉ ለተለያዩ አክቲቪቲዎች ወይም ለተለያዩ እንቅስቃሴዎች በሙሉ ምን ያስፈልጋል ማለት ነው? ኢነርጂ ያስፈልጋል። ያንን ኢነርጂ ደግሞ ልናገኝ የምንችለው ከየት ነው ማለት ነው? ከፉድ ነው ማለት ነው። ያን ኢነርጂ ልናገኝ የምንችለው ከፉድ ነው ማለት ነው። እሺ ኢነርጂን ካየን ኒውትረንትስ ደግሞ ምንድናቸው የሚለውን ስናይ are important chemical substances that are found in food ጠቀሜታ ያላቸው ምንድናቸው? ኬሚካል ሰብስታንሶች ናቸው። በምን ውስጥ የሚገኙ? በፉድ ውስጥ የሚገኙ ማለት ነው። we obtain these nutrients from the food we eat እነዚህ ኒውትረንትስ ልናገኝ የምንችለው ደግሞ እኛ በምን ሰዓት ነው? ያን ፉድ በምንመገብ ሰዓት ማለት ነው። ያን ፉድ በምንመገብ ሰዓት እነዛን ኒውትረንቶች ጌን ማድረግ እንችላለን ማለት ነው። the 5 important classes of nutrients 5 ዋና የሆኑ ምኖች አሉ? ዋና የኒውትረንትስ አይነቶች አሉ። ዋና የሆኑ እንዳትሳሳቱ። አንዳንድ ጊዜ በተለያዩ ቦታዎች ላይ ወይም በመጽሐፋችሁ ላይ ካያችሁ 6 ሊያረጉት ይችላሉ። ምንን እየጨመሩ ዋተርን እየጨመሩ ግን ኢምፖርታንት ክላሶቹ 5 ናቸው። ለምን መሰላችሁ? በሁሉም ምግቦች ላይ ዋተር ስለሚገኝ ብቻውን ዋተርን ምን ማለት አንችልም። አንድ ኒውትረንትስ ነው ማለት አንችልም። ምክንያቱም በሁሉም ውስጥ ተካቶ የሚገኝ ነው ማለት ነው። ስለዚህ
ስንት አሉ ማለት ነው? 5። ይሄን ነገር እንዳረሱ 5 ኢምፖርታንት ክላስስ ኦፍ ኒውትረንትስ። እነዚህ ደግሞ ዛሬ ደግሞ ምን ናቸው ደግሞ እነዚህ? የመጀመሪያው ካርቦሃይድሬት፣ ሁለተኛው ፋት፣ ሶስተኛው ሚኒራል፣ አራተኛው ቫይታሚን እና አምስተኛው ፕሮቲን ናቸው ማለት ነው። እነዚህ እንዳይረሱ። ማን ማን አልኩኝ? ካርቦሃይድሬት፣ ፕሮቲን፣ ቫይታሚን፣ ሚኒራል ኤንድ ፋት ናቸው ማለት ነው። እነዚህ እንዳይረሱ። ሌላው የምናየው ነገር ደግሞ ማክሮኒውትረንት ኤንድ ማይክሮኒውትረንት የሚሉትን ነገሮች ናቸው። ማክሮኒውትረንት የምንላቸው ካርቦሃይድሬት፣ ፕሮቲን ኤንድ ፋት ናቸው። ማይክሮ የምንላቸው ደግሞ ቫይታሚን ኤንድ ሚኒራል ናቸው። ግን ማክሮኒውትረንት እና ማይክሮኒውትረንት ደግሞ ምንድን ናቸው? ዘ ስሪ ኒውትረንትስ ማን ማን? ካርቦሃይድሬት፣ ፕሮቲን፣ ፋት are required large quantities. Such nutrients called macronutrients. Macro. Don't say micro. ማክሮ ነው እነዚህ የሚባሉት። ለምንድን ነው የሚባሉት? ከዚህ በፊት በኢኮኖሚክስ ትምህርት ተምራችሁት ሊሆን ይችላል። ማይክሮ እና ማክሮ የሚባል ነገር አለ። ማክሮ ካልን ወደዛ አንግባ። ግን ያው ማክሮ ካልን ምንድን ነው? ጂዲፒ ምናምን ነገር ነው። ማይክሮ ካልን ግን አበበ ኢንካም ምናምን ነው። ስለዚህ ማይክሮ የምንለው ትናንሽ ነገሮችን ነው። ማክሮ የምንለው ደግሞ ምንድን ነው? ትላልቅ የሆኑ ነገሮችን ነው። ስለዚህ እነዚህም ላርጅ ኳንቲቲስ ነው ያላቸው፣ ወይም ከፍተኛ የሆነ ኪሎ ጁል ነው ያላቸው። ስለዚህ እነዚህ የምንላቸዋለን ማክሮ ኒውትረንትስ እንላቸዋለን። ማንን? ካርቦሃይድሬትን፣ ፕሮቲን እና ፋትን ማለት ነው። ሌላው ደግሞ ቫይታሚን እና ሚኒራል ናቸው። እነዚህ ደግሞ አር ኒድድ ኢን ቬሪ ስሞል ኳንቲቲስ። ምንድነው? ቅድም ካርቦሃይድሬትን፣ ፋት፣ ፕሮቲን ስናይ በኪሎ ጁል የሚቆጠር ነው ያላቸው ብለናል። እነዚህ ግን ደግሞ በምንድነው? በሚሊ ጁል በጣም ምንድነው? ስሞል የሆነ አማውንት ነው ያላቸው። እነ ቫይታሚን፣ ሚኒራል ምናምን። ስለዚህ እነዚህ ምን ይባላሉ? ማይክሮ። ሲጀመር ማይክሮ ሲባል ስሞል ነው። ማክሮ ሲባል ደግሞ ላርጅ ነው ወይም ቢገስት ነው። ስለዚህ ቫይታሚን እና ሚኒራል ደግሞ ማይክሮ ኒውትረንትስ ይባላሉ ማለት ነው። ቫይታሚን ኤንድ ሚኒራል ዱ ኖት ሰፕላይ ኢነርጂ በት they are play significant role in regulation of metabolic activity። እነዚህ ቫይታሚን እና ሚኒራል የምንላቸው ኢነርጂን ሰፕላይ አያደርጉም ወይም ኢነርጂ አያቀርቡልንም። ግን እነዚህ ምንድነው የሚያደርጉት? ዋና አላማቸው ምንድነው? እነዚህ ሬጉሌሽን ኦፍ ሜታቦሊክ አክቲቪቲ። ሜታቦሊክ አክቲቪቲን ምን ማለት ነው? ማከናወን ነው። ዋት ኢዝ ሜታቦሊክ አክቲቪቲ ነው ደግሞ ጥያቄው እዚህ ላይ። ሜታቦሊክ አክቲቪቲ የምንለው ደግሞ ሪፈርስ ቱ ኦል ኬሚካል ሪያክሽን ኢን ዘ ቦዲ። በሰውነታችን ውስጥ ያለውን ሁሉንም ኬሚካል ሪያክሽኖችን ምን ይላል? ያጠቃልላል። ምን የምንለው? ሜታቦሊክ አክቲቪቲ የምንለው። ይህ ደግሞ ምን ያደርጋል? ኮንቴን የሚያደርገው አናቦሊዝምን እና ካታቦሊዝምን ይይዛል። ይሄ ሜታቦሊክ አክቲቪቲ የምንለው ማለት ነው። አናቦሊዝም ማለት ምን ማለት ነው? የመጀመሪያው ጥያቄ ምንድነው? ቢውልድ ኤንድ ሪፔር ቲሹስ ኤንድ ሴልስ። ሴሎችን እና ቲሹዎችን ምን ማድረግ ነው? ቢውልድ እና ሪፔር እያደረጉ ወይም እየገነባና ምን እያለ እያያያዘ እነዛን እያጣመረ ምን ማድረግ ነው? ቢውልድ አድርጎ ትልቅ ማድረግ ነው። በቃ ካታቦሊዝም የምንለው ደግሞ ያ ግዙፍ የነበረውን ኒውትረንት ብሬክ ዳውን ማድረግ ነው። ብሬክ ዳውን ያደረገውና ምን ቱ ፕሮዲውስ ኢነርጂን ምን ማድረግ ነው? ፕሮዲውስ ማድረግ ነው ማለት ነው። ምን ካታቦሊዝም የምንለው ማለት ነው። ስለዚህ ሜታቦሊዝም አክቲቪቲ ሁለት ነገሮችን ይይዛል፣ አናቦሊዝም እና ካታቦሊዝምን ይይዛል ማለት ነው። ሜታቦሊክ አክቲቪቲ የምንለው ደግሞ ሪፈርስ ቱ ኦል ኬሚካል ሪያክሽን ኢን ዘ ቦዲ። በሰውነታችን ውስጥ ያለውን ሁሉንም ኬሚካል ሪያክሽኖችን ምን ይላል? ያጠቃልላል። ምን የምንለው? ሜታቦሊክ አክቲቪቲ የምንለው። ይህ ደግሞ ምን ያደርጋል? ኮንቴን የሚያደርገው አናቦሊዝምን እና ካታቦሊዝምን ይይዛል። ይሄ ሜታቦሊክ አክቲቪቲ የምንለው ማለት ነው። አናቦሊዝም ማለት ምን ማለት ነው? የመጀመሪያው ጥያቄ ምንድነው? ቢውልድ ኤንድ ሪፔር ቲሹስ ኤንድ ሴልስ። ሴሎችን እና ቲሹዎችን ምን ማድረግ ነው? ቢውልድ እና ሪፔር እያደረጉ ወይም እየገነባና ምን እያለ እያያያዘ
እያያያዘ እነዛን እያጣመረ ምን ማድረግ ነው ቢውል አድርጎ ትልቅ ማድረግ ነው። በቃ ካታቦሊዝም የምንለው ደግሞ ያ ግዙፍ የነበረውን ነገር ያ ግዙፍ የነበረውን ኒውትረንት ብሬክ ዳውን ማድረግ ነው። ብሬክ ዳውን ያደረገውና ምን ቱ ፕሮዲውስ ኢነርጂን ምን ማድረግ ነው ፕሮዲውስ ማድረግ ነው ማለት ነው። ምን ካታቦሊዝም የምንለው ማለት ነው። ስለዚህ ሜታቦሊዝም አክቲቪቲ ሁለት ነገሮችን ይይዛል፣ አናቦሊዝም እና ካታቦሊዝምን ይይዛል ማለት ነው። በመጨረሻም ሚነራልስ አር ኦልሶ ዩዝድ ፎር ዘ ፎርሜሽን ኦፍ ቦዲ ስትራክቸር ኤንድ ስኬለተን። ሚነራልስ የምንላቸው ወይም ማዕድናት የምንላቸው ደግሞ የሚጠቅሙን ለምንድን ነው? ፎርሜሽን ኦፍ ቦዲ ስትራክቸር፣ የተለያዩ የቦዲ ስትራክቸር ወይም የተለያዩ የሰውነት አካላታችንም እንዲሉ ፎርምድ እንዲደረጉ ወይም እንዲመሰረቱ ያደርጋል። ማን? ሚነራል ማለት ነው። ሲቀጥል ደግሞ ለስኬለተናችን ስትሪንግዝ፣ አጠቃላይ ለስኬለተን ሁኔታችን በሙሉ ሚነራልስ ዘ ሞስት ኢምፖርታንት የሚባሉ ምንድናቸው? ኒውትረንትስ ናቸው ማለት ነው። ለዛሬ የነበረን ቆይታ የሚመስል ነበር። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤተሰቡ ይሄንን ለጓደኞች፣ ለእህት፣ ለወንድማችሁ በሙሉ ሼር ማድረግ እንዳይረሳ። ለዛሬ የነበረን ቆይታ የሚመስል ነበር። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ